ዛሬ ያለምንም ገንዘብ ሳታስዙ በኦንላይን ስራ ስልክና ኢንተርኔታችሁ በመጠቀም ብቻ ገንዘብ የምትሰሩበት የተለያየ አማራጭ ይዤላችሁ መጥቻለሁ። ይህም የተለያዩ የቮይስ ቻት አፖች በመጠቀም በኢትዮጵያ ውስጥ በጣም የተስፋፋ የመጣው የሶሻል ኔትወርኪንግ ሲስተም በመዘርጋት ወይም ደግሞ ቮይስ ቻት አፖች በመጠቀም እየሰሩ ያሉ ብዙ ሰዎች ውጤታማ እየሆኑበት ያሉ ሲስተም ነው። ይህን ሲስተም እንዴት መስራት እንዳለባችሁ፣ እንዴት ገንዘብ መስራት እንደምትችሉ፣ ምንም አይነት ከእናንተ ወጪን ገንዘብም ኢንቨስት ሳታደርጉ፣ ምንም አይነት የቢሮክራሲ ሳትከፍሉ፣ ምንም አይነት ላፕቶፕ ኮምፒውተር ሳያስፈልጋችሁ በስልካችሁና በኢንተርኔት በመጠቀም ኦንላይን ቮይስ ቻት ኮሚኒቲ በመጠቀም ገንዘብ ኤርን የምታደርጉበት ሲስተም ምን ይመስላል የሚለውን ነገር ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ መጨረሻ መከታተላችሁ እንዳይተረሱ ቪዲዮውን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎች እንዲዳረስ ዘንድ ቮይስ ቻት አፕ ወይም ደግሞ ቮይስ ኮሚኒቲ አፕ በኢትዮጵያ ውስጥ በጣም እየተስፋፋ የመጣ ሲስተም ነው። ሲጀመር ጀምሮ ቮይስ ቻት ኮሚኒቲ ምን ማለት ነው ወይም ደግሞ ቮይስ ቻት አፕ ወይም ደግሞ እነዚህ የላይቭ ስትሪም አፖች ወይም የቮይስ ቻት ኮሚኒቲ አፕ ማለት ምን ማለት ነው የሚለው እናያለን። ይህም ማለት ምንድነው? የተለያዩ የስፔስ ኤሪያዎች ወይም ደግሞ የተለያዩ ሩሞች ላይ ነው ቮይስ ሩሙ ላይ የተለያዩ ጌሞችን ወይም ደግሞ ጊፍቶችን ሴንድ እየተደራረጉ ወይም ደግሞ ሪዋርዶችን የሚቀበሉበት ጌሞች የሚጫወቱበት ወይም ደግሞ ሆስቲንግ እና የተለያዩ ጊፍቶች የሚሰጥ። ስለዚህ አንድ ሰው የቮይስ ኮሚኒቲ አፕ ተጠቃሚ ሲሆን የራሱን የቻለ ሩም ይከፍታል። እዚያ ሩም ውስጥ የተለያዩ ሰዎችን ኢንቫይት ያደርጋል፣ ይጋብዛል፣ ጊፍት ይቀባበላሉ። ሪዋርድ ከካምፓኒው ወይም ደግሞ ከፕላትፎርሙ ሪዋርድ ኮሚሽን ተቀባይ ይሆናሉ። ሁለተኛው ደግሞ እንዴት በዚህ ቮይስ ኮሚኒቲ አፕ በመጠቀም ገንዘብ እንዴት መስራት እንችላለን ወይም ደግሞ how make we money in voice app community የሚለውን እናያለን ማለት ነው። እንግዲህ በእንደዚህ አይነት ፕላትፎርሞች ላይ ገንዘብ ለመስራት የተለያዩ አማራጮች አሉ። ከነዚህም ውስጥ 1 2 3 4 ብዬ እነዚህ የዘረዘርኳቸውን ማየት ትችላላችሁ። እያንዳንዳቸውን ዲቴል ምን ይመስላሉ የሚሉትን ነገር ደግሞ አብረን እናያለን ማለት ነው። ስለዚህ የቮይስ ቻት ኮሚኒቲ በመጠቀም ገንዘቦችን ኤርን ያደርጋሉ ሰዎች በብዙዎች እየሰሩ ነው። እንደሚታወቀው የተለያዩ የቮይስ ቻት አፖች አሉ። አሁን በቅርብ ሰዎች የተቀየሩባቸው እነ ፖፖ ቦሎ የሚባሉ ፕላትፎርሞች አሉ። እነዚህ ላይ ብዙ ሰዎች በጣም በአጭሩ ጊዜ ውጤታማ የሆኑ ሰዎች ናቸው። ኤንጌጅመንታቸውን በማስፋትና የተለያዩ ሰዎች ኔትወርካቸውን በማስፋት ብዙ ሰዎች ገንዘብ ኤርን ሲያደርጉ እናስተውላለን። ግን እኛ እንደቀላሉ ያየን ወይም ደግሞ ሰዎች ብቻ እንዴት እንደሰሩ በማየት ብቻ ኢቭን እንኳን እንዴት ሪኮግናይዝ ማድረግ የማንችልበት ሲቹዌሽን፣ ራሳችንን ማወቅ የማንችልበት ሲቹዌሽን እና መስራትም እየቻልን እንኳን መስራት ሳንችልባቸው ሰዎች ደግሞ ሲሰሩ እንደዚህ ነው እንዲህ ምናምን ብለን በእነሱ እንድንመጻደቅ የሚያደርገን የኛ አንዳንድ አቲቲዩዳችን ወይም ደካማ ጎናችን አለ። ከዚህ ቀጥሎ በእነዚህ ወይም ደግሞ how to make money in voice app community ወይም ደግሞ ገንዘብ እንዴት በቮይስ አፕ ኮሚኒቲ ሊሰራ ይችላል የሚሉትን የተለያዩ 4 አይነት የገንዘብ አሰራር መንገዶች አሉ። እነዚህን ከ1 እስከ 4 ያሉትን ጠቅስላችኋለሁ ማለት ነው። የመጀመሪያው ምንድነው? ሩም ሆስቲንግ በማድረግ ነው። ሩም ሆስቲንግ ማለት ነው አንድ ሰው ሩም ሆስት ሰዎችን ኢንቫይት ያደርጋል። ሰዎች ወደሱ እንዲገቡ ወይ ደግሞ በኢንቫይቴሽን ሊንክ በአካላቸው ኢንቫይቴሽን ሊንክ መሰረት ወደሱ ጆይን እንዲያደርጉ ያደርጋል። ይሄ ምንድነው የሚያደርገው? የራሱን የቻለ ኮሚኒቲ ቢውልድ እንዲያደርግ ያግዘዋል ማለት ነው። ከዚያ ካምፓኒው ደግሞ ሪዋርድ ይከፍለዋል። ከልጆቹ ከሚገቡት ወይም ደግሞ ወደሱ ሆስት ከሚገቡት ጋምብል በማድረግ የተለያዩ ስራዎችን በማድረግ ወደሱ ሆስት በሚመጡ ሰዎች ደግሞ አዳዲስ ሰዎችን እያሰለጠነ ወይም ትሬን እያደረገ ወደሱ እያስገባ ከነሱ ኮሚሽን ተከፋይ መሆናሉ። ሁለተኛውና ትልቁ ነገር ኤጀንሲ ወይም ደግሞ ቲም ወርክ ነው። ኤጀንሲ ወይም ደግሞ ቲም ወርክ እንዴት ይሰራል ቢባል አሁን እዚህ ጋር ኤጀንሲ ወይም ደግሞ ቲም ወርክ አንድ ሰው ኤጀንሲ ሲሆን በውስጡ የተለያዩ ቲም ወርኮች አሉ። እነሱን ቲም ወርኮች ላይ ምንድነው ልጆችን ትሬን በማድረግ በደንብ ዲቨሎፕ በማድረግ በደንብ ኢንጌጅመንት ቢውልድ በማድረግ ያለውን የሱን በውስጥ ያሉትን ሰዎች አክቲቭ ሆነው እንዲሰሩ በማስደረግ ከነሱ ኮሚሽን ተከፋይ እንዲሆን ያደርገዋል ማለት ነው። ሌላው ሶስተኛው እና ዋነኛው ነገር ደግሞ ገንዘብ ሊሰራበት የሚችለው ኮይን ሴለር በመሆን ነው ወይም ደግሞ ኮይን ሴሊንግ መሆን ነው። እዚህ ጋር ምንድነው ማወቅ ያለባችሁ ነገር ፕላትፎርሙ ኦፊሻሊ በአድሚን መሰረት ወይም ደግሞ በፕላትፎርሙ የራሱ የቻለ በአድሚኒስትሬሽን ወይም በፕላትፎርሙ ህግ ሩል ኤንድ ሬጉሌሽን መሰረት አንድ ሰው ወደ ኮይን ሴለር ለመምጣት የራሳቸው የሆነ ደረጃዎች አሉት። እነዚያን ደረጃዎች ላይ ግን ለሰውየው አክቲቭ ሆኖ እኔ ኮይን ሴለር መሆን ፈልጋለሁ የሚል ከሆነ የተለያዩ ኦፖርቹኒቲዎች አሉ። ስለዚህ በኮይን ሴለር በመሆን ከ17% እስከ 30% ኮሚሽን መከፈል ይችላል ማለት ነው። ለምሳሌ አንድ ሰው በውስጡ በሚሸጠው ኮይን ላይ ወይም ደግሞ 100,000 10,000 ኮይን ሊሸጥ ይችላል። ከሚሸጠው ኮይን ላይ 10 15% ወይ 17% ኮሚሽን ኤርን ማድረግ ይችላል ማለት ነው። ሚኒመም ማክሲመም
የ30% ኮሚሽን ተከፋይ መሆን ይችላል ማለት ነው። ይሄ የሚሆነው ልጁ የቢዲ ሌቭልም ሊደርስ ይችላል፣ ኦርዲናሪ ሌቭልም ሊሆን ይችላል። ማንኛውም ሌቭል ላይ ሆኖ ፕላትፎርሙ የራሱ የቻለ ሌቭሎች አሉት። ኦርዲናሪ ሌቭል እስከ ቢዲ ሌቭል ወይም ደግሞ ሱፐር ሌቭል የሚባሉ ሌቭሎች አሉት። እስከነዚያ ሌቭል ድረስ ዋሬቨር በዚያ ሌቭል ውስጥ ያለ ሰው ይህንን ስራ መስራት ይችላል። ኮሚሽን ተከፋይ መሆን ይችላል። ኮሚሽን ተከፋይ ሲሆን ደግሞ የራሱ የቻለ የቀን ገቢው እየጨመረ ይሄዳል ማለት ነው። ምክንያቱም ፕላትፎርሙ ላይ የሚሰራው በቀን ለ2 ሰዓት ለ3 ሰዓት እየተቀመጠ የሚያደርገው ገንዘብ አለ። ከዚያ በተጨማሪ ደግሞ በኮይን ሴለር በመሆን ወይ ደግሞ ኮይን ሴሊንግ ውስጥ በመግባት እዚያ ሊስት ውስጥ በመግባት ለልጆቹ ወይም ደግሞ ለተለያዩ ሰዎች ኮይን ሴል በማድረግ በዶላርም ሊሆን ይችላል፣ በኢትዮጵያ ብርም ሊሆን ይችላል፣ በማንኛውም ነገር ኤክስቼንጅ በሚጠይቀው ከረንሲ መሰረት ኮይን ሴለር ሲሆን ከ15-17% እስከ 30% ተከፋይ መሆን ይችላል ማለት ነው። እዚህ ጋር አራተኛው ምንድነው? ኢቨንት ሆስቲንግ ማለት ነው። ኢቨንት ኦርጋናይዘሮች ልክ አሁን ኢትዮጵያ ውስጥ ኢቨንት ኦርጋናይዘሮች አሉ አይደል? ልክ እንደነዚህ ኢቨንት ኦርጋናይዘር ሲደረግ የተለያዩ ስኬጁል ይደረጋሉ። ስኬጁል ሲደረግ ምንድነው? ላኪ ድሮ ይኖራሉ፣ የተለያዩ ኮምፒቲሽን ይኖራሉ፣ የተለያዩ ጌሞች ይኖራሉ። በእነዚህ ፓርቲሲፔት ማድረግ ነው። ፕላትፎርሙ የራሱን የቻለ ስኬጁል የሆነ አኑዋሊ ሴሬሞኒ ሊሆን ይችላል፣ ወይ ደግሞ መንዝሊ ሴሬሞኒ ሊሆን ይችላል። በእነዚህ ሴሬሞኒዎች ላይ ፓርቲሲፔት በማድረግ የተለያየ ላኪ ድሮ ሲዘጋጅ፣ የተለያየ ኮምፒቲሽን ሲዘጋጅ፣ በእነዚያ ላይ የተለያየ የጌም ኢንቫይቴሽን ሲዘጋጅ እነሱ ላይ ጋምብል በማድረግም ሊሆን ይችላል። የተለያዩ ስራዎችን በማከናወን ወይም ላኪ ድሮዎችን በመስራት ገንዘብ ሜክ ማድረግ እንችላለን ማለት። ምሳሌ ለምንድን ነው በኢትዮጵያ ውስጥ ይሄ ነገር ሞር እየተስፋፋ የመጣው ለምንድን ነው ብላችሁ መቼም ትጠይቃላችሁ ብዬ አስባለሁ። አሁን እዚህ ጋር ማሰብ ያለባችሁ ነገር ምንድን ነው? እንደዚህ አይነት ፕላትፎርሞች ምን ኢንጌጅ ያደርጋሉ፣ ምን ኮንሲደር ያደርጋሉ የሚለውን ማሰብ መቻል አለባችሁ። ለምሳሌ ትልቁና ዋነኛው ነገር እዚህ ፕላትፎርሙ ላይ በጣም ዲሲፕሊን ያስፈልጋል። ዲሲፕሊን ሲባል ምንድነው? ኮሚትድ መሆን አለብን። በጣም ቶሎ ተስፋ የምንቆርጥ ሰዎች መሆን የለብንም። ግን በጣም ተስፋ ቆራጭ ሰዎች ከሆነ ግን በአንድ ሳምንት በአንድ ወር ውጤቱን ማወቅ ስለማንችል ኤግዛክትሊ የምናገኘውን ውጤት ማወቅ ስለማንችል በአንድ ወር በሁለት ሳምንት ምናምን ነገር ውጤቱን ካላገኘው ብለን ተስፋ የምንቆርጥ የራሳችን ዲሲፕሊን ችግር ካለብን ወይም ደግሞ የግሮስ ኮንሲስታንሲ ችግር ካለብን ይሄን ነገር መጀመር የለብንም ብዬ አስባለሁኝ። ምክንያቱም ከመጀመራችሁ በፊት መጀመሪያ ማወቅ ያለባችሁ የዚህ ፕላትፎርም ላይ ምን ያክል ጊዜ ተጠቀምበታለሁ፣ ዘን አፍተርስ የምንጠቀምበት ሚንስ በምን መንገድ ነው የሚለውን በደንብ ሰግሪጌት አድርገን መለየት መቻል አለብን። ሰፓሬት አድርገን ማስቀመጥ መቻል አለብን። የምሰራው ስራ ጋር ምንድን ይመቻል ወይስ አይመችም የሚለውን በደንብ ከሱ ጋር አያይዛችሁ ማሰብ መቻል አለባችሁ። ስለዚህ በይሄ ፕላትፎርም ለምንድን ነው ዋይ ዚስ ፕላትፎርም ፕሪፌር ፎር ሞር ኢትዮጵያንስ ወይም ደግሞ ለኢትዮጵያ ውስጥ በመምጣቱ ምን ሊሰራ ይችላል ዋይት ወርክስ ኢትዮጵያ ብትሉ፣ ለምሳሌ የመጀመሪያውና ምንድነው በጣም ያንግና ወጣት ሰዎች እዚህ ጋር ተጠቃሚ ናቸው ማለት ነው። ብዙ ወጣትና ያንግ ሰዎች ከዚህ ፕላትፎርም ላይ ስለሚጠቀሙ ነው። ሌላው ደግሞ የኔትወርክ ወይ ደግሞ የኢንተርኔት ፓኬጃችን ከሌሎች ሀገር ኮንሲደር ሲደረግ በጣም ቺፐስት ነው። ምክንያቱም ሌሎች ሀገሮች በመታወቁባቸው ለምሳሌ ኢቭን አፍሪካ እንኳን ብዙ ቦታዎችን ብታዩ በጣም የኔትወርክ ፓኬጂንግ ወይም ደግሞ የኢንተርኔት ፓኬጃቸው በጣም ኤክስፔንሲቭ ነው። ሶ በዚህ አንፃር ይሄንን ኮንሲደር ይሄንን ነገር መስራት አይችሉም ማለት ነው። ለ3 ሰዓት ለ4 ሰዓት ኢንተርኔት ወይም ዳታ አብርቶ መጠቀም በጣም ስለሚከብድ ማለት። ስለዚህ ሁለተኛው ሪዝን በጣም ቺፐስት የሆነ ኔትወርክ ስላለ ነው። ሶስተኛው ደግሞ በጣም ገንዘብ መስራት ስለሚቻል ነው። በዚህ ፕላትፎርም ላይ ገንዘብ መስራት ስለሚቻል ብዙ ሰዎች ስላወቁት ሩት ኬዙን ስላወቁት ማለት ነው ሪል ገንዘብ መስራት እንደሚቻል በዚህ ፕላትፎርም ላይ ስላወቁት በጣም ብዙ ፕላትፎርሞች ከጊዜ ወደ ጊዜ በጣም እየተበራከቱ የመጡ የነዚህ የቮይስ አፕ ኮሚኒቲ ፕላትፎርሞች አሉ ማለት ነው። ዛሬ ነገ ሳትሉ በዚህ ፕላትፎርም ላይ ወይም ደግሞ እነዚህ ቮይስ አፕ ኮሚኒቲ ፕላትፎርሞች ላይ የተመረጡ ፕላትፎርሞች በእኔ በኤምቴክ ዩቲዩብ ቻናል ሁሌም ቢሆን የተመረጡ ፕላትፎርሞች ይለቀቃሉ። በዚህ መጀመር የምትችሉ ዛሬ ነገ ሳትሉ ምንም ነገር ጊዜና ኢንተርኔታችሁን እና ስልካችሁን በመጠቀም ብቻ መጀመር ስለምትችሉ መጀመር የምትችሉ ሰዎች ይሄን ቪዲዮ ሰብስክራይብ፣ ላይክ፣ ሼር